ይሄ የዊክ 7 ቴክኒካል አናሊሲሳችን ነው። በሳምንት እነዚህ ፔሮች ነው ኤክስፔክት ማድረገው። ሶ አስ ኦልዌይስ ቱ ስታርት ፍሮም ዲኤክስዋይ የምጠብቀው ከሁለት አንዱ ሊኩዲቲዎችን ስዊፕ ካረገ ወደ ተቃራኒ ትሬድ ማድረግ ይሆናል። ሶ ፈርስት ቲንግ አሁን እንደማየው ከሆነ ፕራይስ ወደ ስፔሻሊ ፍሮም 1 hour structure shift አድርጓል። ሶ it has a high probability to go to the upside. So first መቶ ፕራይስ ይሄን ቴክ ካረገልኝ እና structure shift rejection ምናምን ከሰጠኝ ወደዚህ ድሮን እንዲሆን ትሬድ አደርጋለሁ ማለት ነው። ወደታች ሴል ትሬዶችን ያለው ማለት ነው። በት ኦል ኦቨር ስናይ አም ቡሊሽ ኦን ዲኤክስዋይ ላይ ቡሊሽ ነኝ ማለት ነው። ሶ ጀስት ይሄ ካውንተር ትሬንድ ትሬድ ነው የሚሆነው ሴሉ ማለት ነው። ዛን አፍተር ዛት ይሄንን ከወሰደልኝ በኋላ ነው ባይ ትሬዶችን የምጠብቀው ማለት ነው። ሶ the other one is XAUUSD ነው። ሶ ጎልድ ኤክስፔክት ማድረገው ኮንቲኒዩሽን ቱ ዘ አፕሳይድ ነው። እዚህ ጋር ያሉ ሊኩዲቲዎችን ቴክ እንዲያደርግልኝ ነው። ስፔሻሊ ኢፍ ዩ ሲ ዘ 1 hour ፕራይስ አሪፍ ሪጀክሽን እየሰራ ነው ከነዚህ ፌር ቫልዩ ጋፖች። ሶ አሱናስ ማርኬት ኦፕን እንዳረገ ሜቢ መንዴይ ላይ ለንደን ሴሽን ኢንትሪ ካገኘን ባይ ትሬድ የምንገባ ይሆናል። the other one is euro USD so based on USD it's not a clear structure የለውም but just based on DXY የምንገባው ነው የሚሆነው። USD the moment DXY ሎን ከወሰደ እና ለባይ አመቺ ሲሆን DXY USD ላይ ሴል ትሬድ የምንገባ ይሆናል። the other one is EuroCAD so EuroCAD እዚህ ጋር ሃይን ያሰብኩትን ሃይ ቴክ ሳያደርግ ዳምፕ እያደረገ ነው ማለት ነው። ሶ if price take this low ይሄን ሎ ከወሰደ እና if there is a possible for our structure shift we might look for another buy ትንሽ ሪስክ ሊሆን ይችላል ግን አሪፍ የሆነ structure shift ከሰጠን አትሊስት ወደዚህ ስትራክቸር እንኳን እስኪመለስ እንኳን ትሬድ ልናደርገው እንችላለን ማለት ነው። ግን ኦል ኦቨር ቡሊሽ ነኝ እዚህ ጋርም ዩሮ ካድም ላይ ማለት ነው። the other one is USD CAD DXY ባይ ሴትአፕ ኦል ኦቨር እየጠበኩ ስለሆነ the same thing ነው USD CADም ላይ እየጠበኩ ያለሁት አሪፍ ሪጀክሽን እየሰጠ ነው። እዚህ ጋር ቢልድ አፕ ያደረጉ ሊኩዲቲዎች አሉ ብዬ አስባለሁ። ሶ ፕራይስ ፖሲብሊ ወደ ላይ የመሄድ ቻንስ ይኖረዋል። GPNZD ከባለፈው ሳምንት ጀምሮ ወደዚህ ፌር ቫልዩ ጋር ፕሪትሬስ እንዲያደርግ እየጠበኩት ነበር። ፕራይስ ትቶኝ ነበር ሲሄድ የነበረው ኢንትሪዎችን ሳይሰጥ እዚህ ጋርም ክሊር የሆነ ስትራክቸር ሽፍት አልነበረውም። ሴል እያየሁት ነበር። አሁንም አትሊስት እስከዚህ ድረስ ወደ ፌር ቫልዩ ጋር ፕሪትሬስ ካደረገ እስከዚህ ሴል የምናደርግ ይሆናል። ሴል ትሬድ የምናይ ይሆናል። ዩሮ AUD ከዚህ ስትራክቸር ዴይሊ ፌር ቫልዩ ጋፕ ነው ይሄ። ከዚህ ሪጀክሽን የምናገኝ ከሆነ ባይ ትሬድ ነው እዚህ ጋር የምናየው። the other one is CAD GPI ነው. it's a little bit risky but if you see the daily structure price is in a bullish trend. The weekly I didn't like it. Price might reject from this zone but the monthly is also rejecting so it's not a good trade this one but if price take this low and if it give me a good entry we might look for a buy. so this is የዚህኛው ሳምንት አናሊሳችን ይሄ ነው። so fundamental wise we have CPI and the PPI on Tuesday and Wednesday. ያው አሁን ኢንፍሌሽን is increasing USD ላይ ስፔሻሊ ደግሞ ባለፈው ሳምንት ዩኤስ አይራን ቴንሽን ድጋሜ ብሬክ አድርጓል። so I don't እዚህ ጋር ኤክስፔክትድ የሚሆነው ሎ እንዲሆን ነው ግን in my opinion CPI PPI አሁን ኢቭን ሎ ሆኖ እንኳን ቢወጡ ኦል ኦቨር ኤክስፔክቴሽን የማርኬቱ የሚሆነው ኢንፍሌሽን ይጨምራል ነው። ሶ ሜቢ ፕራይስ ድን ሊሆን ስለሚችል ማርኬቱ ያ ማለት በሚቀጥለው ወር ምናምን ሲፒአይ ፒፒአይ የመጨመር ፕሮባቢሊቲ ይኖራቸዋል ብዬ አስባለሁ። ሶ ቤዝድ ኦን ዳት ለዲኤክስዋይ ሰፖርት ነው እንጂ የሚያደርገው ሜቢ አሁን ሾርት ተርም ትንሽ ሴል ልናይ እንችላለን እንጂ እንዳልኩት ኢንፍሌሽን በዚህ አይነት ከቀጠለ ኢንክሪዝ ማድረጉ አይቀርም ብዬ አስባለሁ።
ሌላው ካድ ኦቨርናይት ሬት አለ። ሬቱ አዚቲዝ ኪፕ ይደረጋል ተብሎ ነው ኤክስፔክትድ የሚሆነው። ሶ አሪፍ ትሬድ ሊኖረን የሚችለው ማክሰኞ እና ሮብ ነው። ፕሮባብሊ ሰኞም አሪፍ ቀን ሊሆን ይችላል። ተርስዴይ እና ፍራይዴ ግን ዝም ብሎ ነው የሚሆነው ብዬ አስባለሁ። ሶ ይህ የዊክ 7 አናሊሲሳችን ነው። ቴንክ ዩ ፎር ዋቺንግ። አሁን አካውንታችን ያለበት ሁኔታ እዚህ ላይ ነው ያለው። $14 ነው የሚቀረን። እንዳልኩት አንድ የጸደይ ትሬድ እፈልጋለሁ። ሜይ ቢ $10 ነው ሪስክ። ሜይ ቢ ደግሞ ሌላ የምንጠብቀው ትሬድ ካለ $8 $7 ምናምን አድርጌ ከፈነዳ የሚፈንዳ ወደ ሌላ አካውንት እንሄዳለን ማለት ነው። ሶ ይህን ይመስላል። ቴንክ ዩ ፎር ዋቺንግ።